ማሳሰቢያ ለማንቸስተር ዩናይትድ ደጋፊዎች በሙሉ እንደገናም ደግሞ የማንቸስተር ዩናይትድ ጉዳይን አትኩራችሁ የምትከታተሉ የዓለም እግር ኳስ አድናቂዎችና የተለያየ ክለብ ደጋፊዎች በሙሉ አሁን ማንቸስተር ዩናይትድን ዳረን ፍሌቸር ተረክቦታል። እኚህ የድሮ ተጫዋቾች በፈርጉሰን ጊዜ የሰለጠኑ የተጫወቱ ያደጉ ተጫዋቾች ለጥቂት ቀናት ለጥቂት ጨዋታ ማንቸስተር ዩናይትድን በሚረከቡበት ሰዓት ማንቸስተር ዩናይትድ አጫዋቱን ይቀይራል፣ የድሮ ስሜት ይመለሳል፣ ሞራላቸው ይስተካከላል። ተጫዋቾቹ በትክክል የድሮን ስሜት አጋብተው ደጋፊ ደስ እያለው የተጫወተ በጣም የሚጣፍጥ ጨዋታ መጫወት ይጀምራሉ። አሁን ከዛሬ ቀን ጀምሮ ዛሬ ከሚጫወቱት ጨዋታ ጀምሮ ከዚህም በኋላ ለሚጫወቱን ጥቂት ጨዋታዎችን በደንብ አትኩረን ብንመለከት ብዙ ነገር ስለ ኳስ እንረዳለን፣ ስለ ማንቸስተር እንረዳለን። ኦሌ ጉናር ሶልሻየርም ደግሞ ይረከባል እየተባለ ነው። ቢረከብ አሁን ለ6 ወር ይሰጡታል ተብሏል። ለ6 ወር ከሰጡት ደግሞ ጥሩ ውጤት የሚያመጣ ከሆነ በዛ ማስፈረማቸው አይቀርም። እድል ቢሰጡት በጣም በጉጉት እየጠበቅኩ ነው። እኚህ የድሮ ተጫዋቾች በሚያሰለጥኑበት ሰዓት ማንቸስተር ዩናይትድ ፍላሽ ያደርጋል። የድሮ ስሜትን የድሮ አጫወትን ብልጭ እያደረገ ያሳያል ለደጋፊዎችና ለመላው ተከታታዮች እግር ኳስ ተከታታዮች። አሁን ትልቁ ከፍተኛው ፈተና የሚመጣው የጥቂት ጨዋታ ተጫዋቾቹ በጥሩ ስሜት መጫወት ይጀምሩና ያንን ማስቀጠል ላይ ትልቅ የቤት ስራ ነው ያላቸው። ኦሌ ጉናርም ዳረን ፍሌቸርም ሁለቱም የሚቆዩበት ጊዜ ላይ የተወሰነ ጨዋታ በትክክል እንደሚያጫውቱ በጣም እርግጠኛ ነኝ። ልክ ሲጀምሩ 1 2 3 4 ጨዋታዎችን 5 ጨዋታዎችን አሪፍ ጨዋታ እንደሚያጫውቱ ተጫዋቾችን በትክክል እንደሚያናግሩ የማንቸስተር ዩናይትድን ስሜት የደጋፊን ስሜት የማንቸስተር ዩናይትድን ታሪክ እንደሚነግሯቸው አጫዋት እንደሚነግራቸው የፈርጉሰን ጊዜ የነበረውን ድባብ እና ደግሞ ስሜት እንደሚከቱባቸው በተጫዋቾቹ ላይ በጣም እርግጠኛ ነኝ። ለውጥ እንደሚመጣ በጣም አንዳች አልጠራጠርም። ግን ለውጡ መቆየቱ ላይ ነው ትልቅ አሳሳቢ ጉዳይ። አሁን እሱ ላይ ትልቅ ጥበብ ትልቅ ብልህ መሆን ይፈልጋል። አሁን እሱን ግን ማለፍ የሚችሉ ከሆነ ኮንሲስተንሲ መጠበቅ የሚችሉ ከሆነ ተጫዋቾች እንዳይዘናጉ ተጫዋቾች የማንቸስተር ዩናይትድን ስሜት መጠበቅ እየጋሉ እየጨመሩ ጨዋታ እየጨመሩ ስሜታቸውን እየጨመሩ ቁጣቸውን እየጨመሩ ፎከሳቸውን እየጨመሩ እንዲሄዱ ማድረግ በጣም ትልቅ የቤት ስራ ነው እና ለጥቂት ጊዜ ሳይሆን ለረጅም ጊዜ ይሄ ስሜት እንዲቀጥል ማድረግ ነው። ትልቅ የማንቸስተር ዩናይትድ ሌጀንዶች መጥተው ቲሙ ላይ ፓርቲሲፔት ሲያደርጉ የሚገጥማቸው ፈተና ግን አሁን ልብ ብለን ካየን ከዛሬ ጨዋታ ከዛሬ ቀን ጀምሮ የማንቸስተር ዩናይትድን አጫዋት በደንብ ልብ ብላችሁ እዩት ደጋፊዎች በሙሉ። አሁን አጥቂው ሸሽኮ በደንብ እንደሚሳካለት ጎል እንደሚያገባ አሪፍ ጨዋታ እንደሚጫወት በጣም እርግጠኛ ነኝ። ኳስ በደንብ በላይም በታችም እንደሚያቀብሉት በጣም እርግጠኛ ነኝ። ለተወሰኑ ጨዋታዎች የሚቀጥል ከሆነ እሰየው ነው፣ ግን ማስቀጠሉ ላይ ነው ትልቅ የቤት ስራ ያላቸው ማንቸስተር ዩናይትድን የሚረከቡ የድሮ ተጫዋቾች። ኦሌ በደንብ ይችላል ብዬ አምናለሁ። ሰፖርት ቢያደርጉት ውስጥ ያሉ ሲኢኦዎች፣ ዳይሬክተሮች፣ ኦነሮች በደንብ እሱን ቢያከብሩት በደንብ ከፍታ ላይ ቢያስቀምጡት ኃላፊነቱን ሁሉ ሰብስበው ቢሰጡት ስልጣንን ቢሰጡት ተሰሚነት ቢሰጡት ኦሌ ያቃል። ኦሌ ምን ማድረግ እንዳለበት ያቃል። ስፓርክ የሚያረገውን ነገር ያቃል። እንደ ርችት የሚፈነዳዳውን ነገር ሚስጥሩን ያቃል። የማንቸስተር ዩናይትድን ጉዳይ ያቃል፣ ስሜቱን ያቃል እና ብዙ ኖት ሲያወጣ ኖት ሲይዝ ሲማር የኖረ ሰው ነው ከፈርጉሰን። ዳረን ፍሌቸርም በደንብ ያውቃል። በማንቸስተር ዩናይትድ አንደር 21ም ሲያሰለጥን የተለያዩ ፖዚሽኖችንም ሲይዝ ዳረን ፍሌቸር ዝም ብሎ ሰው እንዳልሆነ በደንብ አስረድቷል።
ስለ ኳስ የሚያቅ ልጁ ራሱ አሁን ትልቁ ዋናው ክለብ ውስጥ መጫወት መጀመሩ እንደ አባት በትክክል እንዳሰለጠነው ኳስን በደንብ እያስረዳው እንደሆነ ያሳያልና ሁለቱ ሰዎች ያቃሉ በደንብ ያቃሉ። ግን አሁን በጣም መጠበብ ያለባቸው ያንን ለውጥ በደንብ ቀጣይነት እንዲኖረው ማድረግ እና እሱ ደግሞ ትልቅ የቤት ስራ ይጠይቃል። ሲኦዎቹም ዳይሬክተሮቹም ሊተባበሩት ያስፈልጋል። ግን በጣም በጉጉት እየጠበቅኩ ነው። ኦሌ እስኪገባ በጉጉት እየጠበቅኩ ነው። እንደገና የዛሬውን ጨዋታ ራሱ በጉጉት እየጠበቅኩ ነው። ዳረን ፍሌቸርን እወደዋለሁ፣ ይመቸኛል። በደም ትልቅ ለውጥ እንደሚያመጣ በጣም እርግጠኛ ነኝ። ማንቼ ቪቫ ማንቼ